ሚዲያ ኔትወርክ ኢራን መታ የጣለቻቸው ሁለት የአሜሪካ ተዋጊ አውሮፕላኖች የፈጠሩት የፖለቲካ ራስ ምታት ከፍተኛ ሆኗል። ቴህራን አርብ ዕለት በደቡባዊ ኢራን አካባቢ የአሜሪካን ኤፍ-15 ተዋጊ ጄትን መታ ከጣለች በኋላ አውሮፕላን ውስጥ የነበረን አንድ አሜሪካዊ ለማግኘት ሁለቱ ሀገራት የሚያደርጉት ሩጫ ቀጥሏል። የኤፍ-15 ተዋጊ ጄት አብራሪ በአሜሪካ መገኘቱ የተገለጠ ቢሆንም የመሳሪያ ስርዓቱን የሚቆጣጠረው ባልደረባው ግን አሁንም እንደጠፋ ነው። ይህ በእንዲህ እንዳለ ኢራን በባህረ ሰላጤው ላይ ሌላ የአሜሪካ ተዋጊ አውሮፕላን መታመጣኗን አስታውቃለች። የአሜሪካ መገናኛ ብዙሃን ኤ-10 ዋርትሆግ የተባለ አውሮፕላን መጀመሪያ ተመቶ የወደቀውን ተዋጊ ጄት ፍለጋ ላይ ያለ ተመቶ መውደቁን ዘግበዋል። የዋርትሆግ አብራሪ በባህረ ሰላጤው አካባቢ ከአውሮፕላኑ ዘሎ ከወጣ በኋላ መገኘቱን የቢቢሲ አጋር የሆነው ሲቢኤስ ዘግቧል። ኢራን የአሜሪካ የጦር አውሮፕላኖች ላይ ጥቃት የሰነዘረችው የአሜሪካ መከላከያ ሚኒስትር ፔት ሄግሴት አገራቸው በኢራን ሰማይ ላይ የበላይነት እንዳላትና የቴህራንን የአየር መቃወሚያ ማንኮታኮታቸውን ከተናገሩ ከ4 ቀናት በኋላ ነው። ሄግሴት የአሜሪካ አየር ኃይል አሁን ዝግ ብሎ የሚበረውን ቢ-52 ቦምብ ጣይ በኢራን ሰማይ ላይ ማብረር ይችላሉ ሲሉ ተናግረው ነበር። አሜሪካ በኢራን ላይ የከፈተችውን ጦርነት ተከትሎ እስካሁን ድረስ 13 ወታደሮቿ ሲገደሉ 365 ደግሞ ቆስለዋል። የአሜሪካ ፕሬዝዳንት በኢራን ተመቶ የወደቀውን አውሮፕላን በሁለቱ ሀገራት መካከል የሚካሄደውን ድርድር አይጎዳውም ሲሉ ተደምጠዋል። ነገር ግን ይህ እየተፈለገ ያለው አሜሪካዊ በኢራን እጅ ከወደቀ በፍጥነት ይቀየራል። ክፉኛ ተንኮታክቷል የተባለው የኢራን አየር መቃወሚያም አሁንም ለአሜሪካ የፖለቲካና የጦር ራስ ምታት መሆኑን አሳይቷል። በውጊያ ወቅት ተመቶ የወደቀን የአሜሪካ ጦር አባል ፈልጎ ማዳን ሲባል ለመሆኑ ምን ማለት ነው? በቀላል ቋንቋ ይህ ተልእኮ በውጊያ ወቅት ተመቶ የወደቀን አብራሪ ወይም በጠላት ጦር ተቆርጦ የቀረን ሰራዊት የመፈለግ ድጋፍ የመስጠትና የማትረፍ ዘመቻ ነው። ይህ ከተለመደው በሰብአዊ ቀውስ ውስጥ ወይም በአደጋ ውስጥ ያሉ ሰዎችን ፈልጎ የማግኘት ጥረት በተቃራኒው ጦርነት በሚካሄድባቸውና በአወዛጋቢ ስፍራዎች የሚካሄድ ዘመቻ ነው። አንዳንድ ጊዜ አርብ ዕለት በኢራን ግዛት እንደሆነ ሁሉ ፍለጋውና በህይወት የማግኘቱ ስራ የሚሰራው በጠላት ግዛት ውስጥ ዘልቆ በመግባት ይሆናል። የፍለጋና በህይወት የማትረፍ ዘመቻው የሚካሄደው በሄሊኮፕተር ሲሆን አብሮም በበረራ ላይ ነዳጅ መሙላት የሚያስችል አውሮፕላን እንዲሁም በመንገድ ላይ ከጠላት ጥቃት ቢገጥም ጥቃት የሚፈጽምና አካባቢውን የሚቃኝ አውሮፕላን ድጋፍ ለመስጠት ይከተላሉ። የቀድሞ አዛዥና የዚህ ልዩ ኃይል አባል የነበረ ግለሰብ ለሲቢኤስ እንደተናገረው በኢራን ውስጥ እንደተካሄደው የፍለጋና የህይወት የማዳን ተግባር ቢያንስ በብላክ ሆክ ሄሊኮፕተር የሚታገዙ 24 አባላት ይሳተፉበታል። ይህ የፍለጋ ቡድን አስፈላጊ ሆኖ ከተገኘ ከአውሮፕላኑ ላይ ዘሎ የሚወርድ ሲሆን መሬት ካረፈ በኋላም ከጠፋው የአውሮፕላን አብራሪ ጋር ግንኙነት መፍጠር ቀዳሚ ተግባሩ ይሆናል። የጠፋው የአውሮፕላን አብራሪ ከተገኘ በኋላ አስፈላጊ ከሆነ የህክምና ድጋፍ መስጠት፣ ከጠላት እይታ መሰወርና አካባቢውን ለቀው የሚወጡበት ስፍራ ላይ መገኘት ይኖርባቸዋል ሲል ሲቢኤስ ዘግቧል። የቀድሞ አዛዥ ለሲቢኤስ አስፈሪና አደገኛ ማለት ሁኔታውን ማቃለል ነው ሲል ተናግሯል። አክሎም በመላው ዓለም ይህንን ለማከናወን የሰለጠኑት ስዊዝ አርሚ ናይቭስ ኦፍ ዘ ኤርፎርስ የአየር ኃይሉ የስዊዝ ቢላ በመባል ነው የሚታወቁት ብሏል። አርብ ዕለት ኢራን ውስጥ የተቀረጸና ትክክለኛነቱ የተረጋገጠ ተንቀሳቃሽ ምስል የአሜሪካ ሄሊኮፕተርና ቢያንስ አንድ ነዳጅ የሚሞላ አውሮፕላን በኢራን ኩርዲስታን አውራጃ ሰማይ ላይ ሲበሩ ታይተዋል። እስካሁን የወጡ ዘገባዎች እንደሚያሳዩት ደግሞ ኢራን ውስጥ ተመቶ የወደቀው የዩኤስኤፍ-15 ተዋጊ አውሮፕላን አብራሪን በህይወት ማግኘት ተችሏል። ይህ እውነት መሆኑ ከተረጋገጠ አሜሪካ ከ10 ዓመታት በላይ ባካሄደችው ረዥም የጦርነት ታሪክ ውስጥ በጠላት ጦር ቀጠና ውስጥ ተመቶ የወደቀ ወታደሯን ፈልጎ በማዳን ስኬት ውስጥ የቅርብ ጊዜ ታሪክ ሆኖ ይመዘገባል። ይሁን እንጂ አሁንም ሁለተኛው የተዋጊ ጄቱ ባልደረባ አልተገኘም። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ በኢራን ግዛት ውስጥ የሚደረገውን ፍለጋ እንደቀጠለ መሆኑ ዘግቧል። በጦርነት ውስጥ ተመቶ የወደቀን ፈልጎ የማዳን ተልዕኮ የአሜሪካና አጋር ጦር የሚሳተፍበት
እጅግ ውስብስብና ከጊዜ ጋር ሩጫ የሚካሄድበት ዘመቻ ነው። በአሜሪካ አየር ኃይል ውስጥ ለዚሁ ተብሎ የተሰለጠኑ ልዩ ወታደሮች ያሉ ሲሆን ለቅድመ ጥንቃቄ በሚውሉ ውጊያ በሚካሄድባቸው አካባቢዎች አስቀድመው ይሰማራሉ። ተመቶ የወደቀውን የጦር ጀት አብራሪ የሚፈልገው ታዲያ የአሜሪካ አየር ኃይል ብቻ አይደለም። የኢራን ጦርም ግለሰቡን በቁጥጥር ስር ለማዋል ያለበትን ማሰስና ማግኘት ይፈልጋል። ዘመቻው ጠላት ወደ ስፍራው አብራሪውን ለመፈለግና ለማግኘት የሚንቀሳቀስ በመሆኑ ከጊዜ ጋር ግብ የሚገጠምበት ነው። የቀድሞው የአሜሪካ ባህር ኃይል ልዩ ዘመቻ ስፔሻሊስት ጆናታን ሃኬት ለቢቢሲ ወርልድ ቱናይት ፕሮግራም እንደተናገረው የፍለጋ ቡድኑ ቅድሚያ የሚሰጠው ነገር በህይወት መኖሩን ማረጋገጥ ነው። ግለሰቡ ለመጨረሻ ጊዜ ነበር ከሚባልበት ስፍራ በመነሳት ፍለጋቸውን ያከናውናሉ። ይህ ግን ግለሰቡ በተለያየ ሁኔታ ውስጥ ሆኖ በአስቸጋሪ መልክዓ ምድር ውስጥ በምን አይነት ፍጥነት መንቀሳቀስ ይችላል የሚለው ላይ ይወሰናል ሲሉ ሃኬት ተናግረዋል። ሃኬት አክሎም እንዲህ አይነቱ በህይወት የማዳን ተግባር ምናልባት በአካባቢው ያሉ ኃይሎችን የመጠባበቂያ እቅድ ለማዘጋጀት በሚል በህይወት የማዳን ተግባሩ ላይ ድጋፍ እንዲያደርጉ ግንኙነት የሚፈጠርበት መደበኛ ያልሆነ በድጋፍ የሚደረግ የማዳን ዘመቻ ሊሆንም ይችላል። ከዚህ ቀደም የተደረጉ በህይወት የማትረፍ ዘመቻዎች ምን ይመስላሉ? እንመልከተው። በጦርነት ወቅት የአሜሪካ አየር ወለዶች የወገን ጦር አባላትን ካደገኛ ውጊያ መሃል በህይወት የማውጣት ረጅም ታሪክ አላቸው። ይህም የአንደኛው የዓለም ጦርነት አብራሪዎች በፈረንሳይ የተከሰከሱ ባልደረቦቻቸውን ለማዳን በድንገት በማረፍ እርምጃ ከወሰዱበት ጊዜ ይጀምራል። የአሜሪካ ወታደራዊ ፓራሹት ክፍሎች ይህን ታሪካቸውን የሚመዙት እንደ አውሮፓውያኑ አቆጣጠር በ1943 ሁለት የውጊያ ቀዶ ሐኪሞች የቆሰሉ ወታደሮችን ለመርዳት በወቅቱ በርማ በአሁኗ ማይናማር በፓራሹት ወርደው ያካሄዱትን ተልዕኮ ነው። በዓለም ላይ የመጀመሪያው በሄሊኮፕተር የማዳን ተግባር የተከናወነው ከአንድ ዓመት በኋላ ሲሆን ይህም አንድ የአሜሪካ ሌትናንት ከጃፓን ወታደሮች ጀርባ የወደቁ 4 የአሜሪካን ወታደሮችን ያዳነበትን ዘመቻ ነው። እንደ የስሚዞኒያን ኤር ኤንድ ስፔስ መጽሔት ዘገባ ይህ ክስተት ሄሊኮፕተር በጦርነት ውስጥ ለመጀመሪያ ጊዜ ጥቅም ላይ የዋለበት ጊዜም ነበር። በአሜሪካ ከዚህ ውጊያው በኋላ መደበኛ የፍለጋና የማዳን ተልዕኮን የሚወጣ ቡድን ለመጀመሪያ ጊዜ ተቋቁሟል። ነገር ግን ዘመናዊው የፍለጋና የማዳን ዘመቻ የተጀመረው በቪየትናም ጦርነት ወቅት ነበር። ባት 21 በመባል የሚታወቀው አንድ ዘመቻ በሰሜን ቪየትናም ወታደሮች ውጊያ ቀጣና ውስጥ ተመቶ የወደቀን አንድ አውሮፕላን አብራሪ ለማግኘት ሲሞክር በርካታ አውሮፕላኖች እንዲመቱና በርካታ አሜሪካውያን እንዲሞቱ አድርጎ ነበር። ይህ ጦርነት በህይወት ፈልጎ የማዳን ተልዕኮችን ዓላማቸውንና መጠነ ርዕዩን ማግዘፉ አስፈላጊ መሆኑን አሳይቷል። ጦሩ ከዛን ጊዜ ጀምሮ ፈልጎ የማዳን ስራዎችን በሚገባ ለማከናወን የረዱትን ስልቶችና ሂደቶችን ለማሻሻል ረድቶታል። የአሜሪካ አየር ኃይል የፍለጋ ልዩ ቡድን እያንዳንዱ አሜሪካዊ ወታደር ክንፍ የራሱ የሆነ ውስን የፍለጋ ቡድን ቢኖረውም የአሜሪካ አየር ኃይል የጦሩ አባላትን ፈልጎ በህይወት የማዳን ዋና ኃላፊነት አለበት። ይህ ስራ በዋናነት የሚካሄደው በወታደራዊው የልዩ ኦፕሬሽን አካል በሆኑት ፓራሬስኩ ጃምፐሮች በመባል በሚታወቁት ነው። የዚህ ቡድን ዋና መሪ ቃል እኛ በመናደርገው ሌሎች በህይወት ሊኖሩ ይችላሉ የሚል ሲሆን ስራቸውም የአሜሪካ ጦር አባላትን በጠላት ሰፈር ትቶ ላለመሄድ የሚገቡት ሰፊ ቃል ኪዳን አካል ተደርጎ ይቆጠራል። እነዚህ ልዩ ኃይሎች በውጊያ እንዲሁም የአደጋ ጊዜ ሕክምና በመስጠትም በሚገባ የሰለጠኑ ናቸው። የልዩ ኃይል አባላቱ በአሜሪካ ጦር ታሪክ ውስጥ እጅግ ከባድ የሚባለውን የምልመላና የስልጠና ሂደት የሚያልፉ ናቸው። እነዚህ የልዩ ኃይል አባላትን መልምሎ እስከ ማሰልጠን ድረስ 2 ዓመት ያህል ሊወስድ ይችላል። በስልጠናውም ላይም በፓራሹት መዝለል እንዲሁም በውሃ ውስጥ ስለሚፈጸም ጥቃት፣ በጥቃቱ ወቅት በህይወት መትረፍ፣ ችግሮችን መቋቋም እንዲሁም ማምለጥንና የህክምና አሰጣጥን ያካተተ ነው። በውጊያ መካከል ስለሚሰጡ መድኃኒቶች እንዲሁም ውስብስብ ስለሆኑ ዘመቻዎችና የጦር መሳሪያዎች በቂ ስልጠና ይሰጣቸዋል። ይህም ቡድን የሚመሩት ልዩ የውጊያና ፈልጎ የማዳን አዛዦች ሲሆኑ በህይወት የማትረፍ ዘመቻውን ማቀድ፣ ማስተባበርና የመተግበር ኃላፊነትም አለባቸው። በቅርብ ጊዜም የተከናወኑ በህይወት የማትረፍ ዘመቻዎች አሉ።
በጦርነት ቀጣና ውስጥ ተመተው የወደቁ ወታደሮችን ፈልጎ በህይወት የማውጣት ተልዕኮን የሚወጡ ቡድኖች በኢራቅና አፍጋኒስታን በተደረጉ ጦርነቶች በስፋት ተሰማርተው ነበር። እነዚህ የልዩ ኃይል አባላት የቆሰሉ ወይም ከውጊያ ቀጣና መውጣት ያለባቸውን የአሜሪካና የአጋሮቻቸውን ወታደሮች ለማዳን በሺዎች የሚቆጠሩ ተልዕኮችን አካሂደዋል። እንደ አውሮፓውያኑ በ2005 የአየር ኃይል ልዩ ቡድኖች በአፍጋኒስታን መንደር ውስጥ ጥቃት ከተፈጸመበትና ሌሎች 3 አባላቱ ከተገደሉ በኋላ የቆሰለን የአሜሪካ የባህር ኃይል አባልን ለማግኘት ተሳትፏል። ይህ ክስተት በኋላ ላይ ሎን ሰርቫይቨር በሚል ርዕስ ፊልም ተሰርቶበታል። ከቅርብ 10 ዓመታት ወዲህ ተመተው የወደቁ የአሜሪካ አብራሪዎችን ለማግኘት የተደረጉ ዘመቻዎች ግን ጥቂት ናቸው። እንደ አውሮፓውያኑ አቆጣጠር በ1999 በሰርቢያ የኤፍ-117 ተዋጊ አውሮፕላን አብራሪ ተመቶ ከወደቀ በኋላ ይህ ቡድን ፈልጎ አግኝቶታል። እንደ አውሮፓውያኑ በ1995 በቦስኒያ አሜሪካዊው አብራሪ ስኮት ኦግራዲ ተመቶ ከወደቀ በኋላ ለ6 ቀናት ራሱን ደብቆ ከቆየ በኋላ የአየር ኃይልና የባህር ኃይል አባላት ፈልገው ሊያድኑት ችለዋል። ምስራቅ ሚዲያ ኔትወርክ